ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ትበል በያላችሁበት። ወይ ቻናሌ ቤተሰቦች ሰላም ብያለሁኝ። እንዴት ናችሁ? ደህና ናችሁ ወይ? አለን እኛ እግዚአብሔር ይመስገን ሰላም ነን። እውነት ለመናገር ይሄ ቪዲዮ ዛሬ ማለት ነው በጣም በሚያሳዝን ሁኔታ ማለት ነው ዱባይ ላይ ያሉ ደላላዎች ማለት ነው ግፍ የማይፈሩ በጣም ግፍ የማይፈሩ የሰው ልጅ የሚያሰቃዩ ማለት ከሰው ልጅ ይልቅ ገንዘብ የበለጠባቸው ዱባይ ላይ ያሉ ደላላዎች ማለት ነው። ይዘው የራሳችን ዜጎች ማለት ነው። እንግዲህ አስቡት አንድ ሰው በኢትዮጵያ ብር ማለት ነው 400 ሺህ ብር 300 ሺህ ብር እየከፈሉ ባጃጅም ያለው ባጃጁን ሽጦ እንደዚሁም ደግሞ ተበድሮ እቆብም እንደዚሁ ብቻ በቃ በየአቅማቸው ያን 300-400 ሺህ ብር እየተበደሩ ዱባይ እየመጡ ግን ዱባይ መጥተው ግን ያልጠበቁት ነገር ነው የሚያገኙት ማለት ነው። እንግዲህ አይታችሁ ከሆነ ትናንትና ቲክቶክ ላይ ከነ ሀቢበ ቤት ሌላም ቤት ዘወር እያልኩ ነበርና ወንድ ልጅ እንደዛ አንገታቸውን ደፍተው ሲያሳዝኑ አይታችሁ ከሆነ ማለት ነው። እንግዲህ ቲክቶክ መቼም ቲክቶክ የሌለው የለም አሁን ላይ እና በጣም ነው ያዘንኩት እውነት ለመናገር ማለት ለምን እነዛስ ኢትዮጵያ ያሉ ወንድሞቻችንስ ለምን ሰው የሚላቸውን ለምን አይሰሙም? 400 ሺህ ብርና 300 ሺህ ብር ከሀገራቸው ማለት ያኔ አሁን ኑሮ ከባድ ነው ቢባልም እንዴ ሰው እኮ በ400 እና በ500 ሺህ ብር እኛ ማመን ስለሚያቅተን እንጂ ያላየነውን ነገር ለማየት ስለምንቸኩል ነው እንጂ እኮ 400 ሺህ ብር እና 350 ሺህ ብር እኮ ብዙ ነገር ያሰራል ኢትዮጵያ ላይ ማለት ነው። ኢትዮጵያ ላይ እንዳቅማችን በቃ እንዳቅማችን እንሁን ብለን ከኖርነ እኮ 300 እና 450 ሺህ ብር ብዙ ነገር ያሰራል። እና በዛ ልክ የሚበሉት ምግብ እንኳን አጥተው የሚበሉት ምግብ እንኳን አስቡት። እንግዲህ ኩብስ ማለት እንግዲህ ኩብስ እቺ የምትሸጠው በአንድ ብር 5 ቅንጣትና 6 ቅንጣት የሚሸጠው ኩብስ ማለት ነው። እሱን እንኳን የሚገዙበት አጥተው ማለት ነው። እህቶች እንግዲህ ከመጡ እነዚህ ልጆች ወደ ትናንትና የሆነች አንድ ትዬ ክፍል ናተይ አልጋ አንድ በሁለት አልጋ ናተይ። ከዛ እዛ ጋ ግን የሚቀመጡት ስንት እንደሆነ ታውቃላችሁ? 10 ሰዎች ማለት ነው። ሁሉም ወንዶች ናቸው። 10 ማለት ነው። 10 እንግዲህ አስቡት። ምግብ የለ፣ ውሃ የለ፣ ከዛ በላይ መብራት ስንት ይጠፋባቸዋል። መከይፍ ምንም የለም እንዳይቆጠር እየተባለ ማለት ነው። እና እኔ በቃ እንትን ያልኩት ማለት የታዘብኩት ማለት ነው ለምን ይመጣሉ ነው። እኔ ለምን ይመጣሉ? ሴት ልጅ አይደለም ወንድ ልጅ ይቅርና ሴት ልጅ ራሱ ካልተስማማ ወደ ሀገር መሄድ ይሻላል ብዬ አስባለሁኝ። እኔ እንግዲህ የእነሱን አላማ ባላቅም ማለት ነው። በእርግጥ ከባድ ነው። ደርሶ ምንም ነገር ሳይሰራ ምንም ህይወት መቼም አይቀየርም እግዚአብሔር ካልፈቀደው በስተቀር ማለት ነው። ያኔ ህይወት ፈተና ናት። ግን ካልተመቸ ወደ ሀገር መሄድ ጥሩ ነው ብዬ አስባለሁ። ምክንያቱም በዚህ ሙቀት ከአንድ ክፍል ቤት ትንሽዬ የሆነች ስቶር ነገር ክፍል ቤት 10 ሰው መቀመጥ ማለት እንግዲህ አስቡት እህቶቼ። በጣም ነው ያሳዘኑኝ ማለት ነው። አንጀቴን ነው የበሉኝ። በቃ ማለት ዱባይ አሁን ላይ በቃ ትልቋ ሊቢያ ላይ ነው ሆና ያለች ማለት ነው። እንደዚህ አይነት ነገር ሰናይ የነበረው ከዛሬ 2 አመት 3 አመት ከዛም በላይ ሊሆን ይችላል። ሊቢያ ነበረ ወንድሞቻችን የሚሰቃዩት የነበረ ከሞት ደረጃም ብዙ ነገር ታውቃላችሁና ሊቢያ ነበረ እንደዚህ አይነት ድርጊት በብዛት ጎልቶ የሚታየው ማለት ነው። አሁን ግን ዱባይ በጣም ከሊቢያም በላይ ሆናለች ማለት ነው። በጣም ያሳዝናል። እና ይህን ቪዲዮ የምታዩ ማለት ነው ኢትዮጵያ ያላችሁ መምጣት የለባችሁም ዱባይ። አንደኛ 300-400 ሺህ ብር ከፍላችሁ ቀራማ ትገባላችሁ። ከዛ መታችሁ ስራ የለም። እኔ እንግዲህ አሁን ሙቀት ነው፣ በጣም ሙቀት ነው። እንደዚህ በእንትን ይሄ ምንድን ነው በሳይክል ምግብ የሚያደርሱ ምናምን እንደ ስኑኑ ይባላል እዚህ ሀገር እና እንደሱ አይነት ነው እንግዲህ አምጥተው የሚያሰሯቸው ማለት ነው። ከዛ ላይ መጋጨት አለ። መኪና እንግዲህ የአረቦቹ እንደፈለጉ ነው የሚነዱት። ህይወት ማጣት አለ። ይህን ለምን አክስቤት አላደረጉትም አልኩ ኢትዮጵያ ያሉ ወንዶቻችን ማለት ነው ወንድሞቻችን። ምክንያቱም መጥተው ከሚሰቃዩ ደግሞ እኮ የሚገርመው ነገር እኮ ደግሞ ማለት ነው እነሱ መጥተው ደግሞ እኔ እኮ
ኧረ አንዳንዱ ሰው ራሱ ወይኔ መድኃኒዓለም ሆይ ምን ማሰቢያ ራሱ ያጡ ልጆች አሉ። አንዱ ከዛ ከ10 ከዛም በላይ በዛም በላይ ብዙ ጉዳይ እና ትናንቱና አንዱ ገባና ምን አይታችሁ እነዚህ 10ማ ምንድን ነው ከዛ በላይ የሚበሉት እና የሚጠጡት አተው ስንት ሚዲያ ላይ መውጣት የማይፈልጉ ስንት ወንድሞቻችን እየተሰቃዩ ነው ምናምን እያለ እያወሩ ነበር። አንድ ወንድማችን ገብቶ ማለት ነው። እንደዛም ሆነው ከ3 ቀን በፊትና 4 ቀን በፊት እንደዚህ ከሀቢባ ጋር እንደዚህ መጥተው ነበረ። ምግብ እንግዲህ የሚበሉት ምግብም አልነበረም። ያው እንግዲህ አበሻ መቼም ለክፉ ቀን ብዙ ነገር እንረባር። ደስ የሚለው ነገር የኛ ባህላችን ማለት ነው እህቶቼ። ያኔ የሆነ ችግር ሲፈጠርብን የሆነ ስብስባችን ደስ ይላል። ባንቀጥልበትም የሆነ ትብብራችን ምናምን በጣም ደስ ይላል። እና ምግብ ራሱ ከበላነ ስንት ጊዜያችን ነው? ጠዋት አንድ ኩብስ የበላነ ነው እስካሁን ድረስ ምናምን ብሎ ከዛ እና ሳራ ሬስቶራንት ሳራ ዛበሻ እሷ ምግብ ሰታቸው ወደ 3 እና ወደ 4 አገልግል ምግብ ልካላቸው ያንን ጥርግርግ አርገው ነው የበሉት አልኳቸው። ቶች ከራባቸው የተነሳ ማለት ነው። እና ከዛም ውስጥ ማለት ነው እሱ እያለበት አንደኛው ንግርም ያለኝ ማለት ነው ከደላላዋ ጋር ተነጋገረና እንግዲህ ያው ቦነስ ፈልጎ ነው አኪድ ቦነስ ፈልጎ ነው ከደላላዋ ጋር ተናገረና ደላላዋ ጋር ተናግሮ እንግዲህ ከኢትዮጵያ እሱ ያለበት ደረጃ አሁን ከመጣ ምንም ስራም የለም ምንም የለም ቁጭ ብሎ ነው ያለው ማለት እንግዲህ 4 ወር 5 ወር ያለ ስራ ቁጭ ማለት እንግዲህ አስቡት። ጭንቀቱ ራሱ አያስተኛም አያስቀምጥም። በዛ ላይ ሙቀት አለ፣ በዛ ላይ ራብ አለ። እንደዛ እያለ ደግሞ ሌላ ሰው ደግሞ ከኢትዮጵያ አምጥቶ አስቡት እንግዲህ እሱ እየተሰቃየ ምን አስፈለገ ሌላ ሰው ማምጣቱ ነው? ምን አስፈለገ? አስባችሁታል? እኛ ግን ስግብግባችን እሱ ሳያልፍለት እሱ በሞተር ሳይክል ስራ እየሰራ ሌላ ሰው አምጥቶ ደግሞ ገንዘብ ለ30 እና ለ20 ሺህ ብር ደግሞ እንደዚህ የሚያደርጉም ደግሞ አንዳንዶቹ በጣም ማሰቢያቸው የተዘጋ ወንድሞችም አሉ የኛ ሀገር ኢትዮጵያውያኖች ማለት ነው። እና በጥቅሉ ምን ልፈልጌ ነው በጣም ነው የሚያሳዝነው ማለት የሰው ልጅ እንደዚህ በተለይ ወንድ ማለት እንደዚህ ሲሰቃይ ሲያለቅ ሰቅ ብሎ እኮ ነው የሚያለቅሱት። ሰቅ ብሎ ወይኔ ሲያሳዝኑ መድኃኒዓለም ሆይ ወይኔ መድኃኒዓለም እኔ የራሴ ወንድሞች ቢሆኑስ ምናምን አልኩ ማለት ነው። ምክንያቱም እነሱ ያሰቡት መጣው በካፍለናል እዛ ሄደን ተሰርተን ተቀይረን ምናምን ብዙ ነገር ነው እንደ ማንኛችንም እንደምናስብ ብዙ ነገር ይላል። ግን እዚህ ያለውን ነገር አያውቁም። ከዚህ ምን እንደሚጠብቃቸው አያውቁም። ሰው ደግሞ አንዳንድ ሰው ደግሞ ሲነግራቸው ተዋት አትምጡ፣ ዱባይ ተው አትምጡ። በጣም ሚዲያ ላይ አሁን ደግሞ እግዚአብሔር ይመስገን ሁሉ ነገር በሚዲያ መማር ይቻላል፣ በሚዲያ መታዘብ ይቻላል። መጥተው ግን እንደዚህ ሲሰቃዩ በጣም ነው የሚያመው ማለት ነው። እና አሁን ትናንትና ያየኋቸው ማለት ነው ከሀቢባ ቤት ወደ 12,000 ምናምን ሰው ነበረ። እነሱ ከመጡ 4 ወራቸው ነው እንግዲህ 10 ናቸው፣ ከዛም በላይ ናቸው ተብሏል። 10 ናቸው እንግዲህ እዛ ሚዲያ ላይ የወጡት ማለት ነው። እነሱ 4 ወር ሙሉ የስም ካርድ እንደሌላቸው ታውቃላችሁ። ስም ካርድ የሸሪያዋ ትንሿ እሷ እንደሌላቸው ታውቃላችሁ። አስቡት እንግዲህ ደላላው 350 ሺህ ብር 450 ሺህ ብር ላጣረገ አምጥቶ እዛ አስቀባቸው። በቃ ከዛ በኋላ ዞር ብሎ ማላያቸው ማለት ነው። እና ከባድ ነው ማለት አሁንስ እንደው ሚዲያው ምንም ስላለ ይህ ባይኖር እነዚህ ልጆች ምን ሊሆኑ ነበር አልኩኝ። ምን ሊውጣቸው ነበረ? ሚዲያ ባይኖር ምን ሊሆኑ ነበረ? በቃ እዛው ተፍንፍን ብለው የሚሞቱት። መከየፍ የለም መከየፍ ይቆጥራል እየተባለ ይጠፋባቸዋል። እና እንዴት በዚህ ልክ ማለት ከሰው ልቅ ገንዘብ የበለጠበት ጊዜ ላይ ነው አሁን ላይ ደርሰን ያለን ማለት ነው። ሁሉም ውሸታም፣ ደላላው ውሸታም፣ የሴቱ ደላላው ሴቷን ትጎዳለች፣ ወንዱ ነው ወንዱን ይጎዳል። እኔ ግርም በቃ እኔ ማለት እኔ እንጃ እንደዚህ በቃ እኔ ትናንት እነዛ ልጆችን ሳይ አንጀቴን ነው ይበሉኝ ማለት እኔ አንዳንዴም ማየቱ ጥሩ ነው እላለሁ። ምክንያቱም ሰው በሚዲያ ላይ ተው አትምጡ፣ ተው አገራችሁ ተቀመጡ፣ አገራችሁ እንደሆነ ሆናችሁ ኑሩ ምናምን እያል ብዙ ልጆች እነ ብሬክስ ሀበሻዊም በጣም ብዙ ልጆች ያስተምራሉ ማለት ነው።
ግን አንሰማም፣ እኛ አንሰማም። የራሱን እዛ ሄዶ እኛ እንዳንለወጥ ፈልጎ ነው ምናምን ምናምን ደግሞ ስለምንል ግን ከዛ ከሰው ሀገር ሄደን ግን ምን እንደሚያጋጥመን የማያውቁ በጣም በርከት ያሉ ወንድሞች አሉ ማለት ነው።